ሰላም የዩቲዩብ ቻናላችን ቤተሰቦች፣ ይህ መዝናኛ ቲዩብ ነው። እንግዲህ በቻናላችን የተለያዩ ትምህርታዊ ቪዲዮዎችን መልቀቅ መጀመራችን ይታወቃል። ለዛሬም አዲስ ቪዲዮ ይዘንላችሁ መጥተናል። እንግዲህ ተከታተሉን። ለዛሬ ያዘጋጀንላችሁ ቪዲዮ እንዴት አድርገን ኢትዮሳትን ዲሻችን ላይ እንሞላለን ወይንም ሪሲቨራችን ላይ እንዴት አድርገን እንሞላለን የሚል ነው። ብዙ ሰዎች እንግዲህ ኢትዮሳትን መጠቀም ይፈልጋሉ። በተለያየ ምክንያት ሳተላይት ዲሹን አስተክለው ወይንም ከላይ አስቀምጠው ግን መሙላት አቅቷቸው ሳይጠቀሙ የቀሩ ብዙ ሰዎች አሉ። እንዲሁም ደግሞ ተበላሽቶባቸው ሊሆን ይችላል። በተለያየ ምክንያት ኢትዮሳትን መሙላት አቅቷቸው ዲሻቸው ስራ አቁሞ የተቀመጠ ብዙ ሰዎች አሉ። ስለዚህ ባለሙያ ሳንጠራ እንዴት ራሳችን በቀላሉ ኢትዮሳትን እንሞላለን የሚለውን ነው ለዛሬ የምናየው። እንግዲህ አሁን የምናይበት ሪሲቨር ሱፐር ማክስ በቀላሉ የተለያዩ ቻናሎችን ለመጫን የተሻለ ሪሲቨር ነው። አሪፍ ሪሲቨር ነው። ከሌሎች ሪሲቨሮች የተሻለ አቅም አለው። ከሱ የተሻሉ ብዙ ቢኖሩም ግን ሱፐር ማክስ ለሀገራችን በቀላሉ ለመጠቀም አመቺ፣ እንደዚሁም ብዙ አይነት ሳተላይት ቻናሎችን የሚቀበል ስለሆነ እሱን ተጠቅመን እንዴት እንደምንሞላ እናያለን። ተከታተሉን። እንግዲህ በመጀመሪያ ምን እናደርጋለን? ከሪሞታችን ላይ ሜኑ ምትለዋን እንመርጣለን። ሜኑን ከመረጥን በኋላ ከላይ እንደምታዩት ኢንስታሌሽን የሚል ምርጫ አለ። እሱን እንመርጣለን። ኢንስታሌሽን ካልን በኋላ እነኚህ አምስቱን ሴቲንጎች ያመጣልናል። ቀጥታ አንቴና ሴቲንግ የሚለውን እንመርጣለን። አንቴና ሴቲንግ ላይ እንግዲህ እነኚህን የምታያቸው ምርጫዎች ያመጣልናል። መጀመሪያ ላይ ሳተላይት የምትላለች ኢትዮሳትን ለማስገባት የምንጠቀመው ሳተላይት ምንድነው? ኦኬ የምትለዋን ከነካን በኋላ እነኚህን የተለያዩ ሳተላይቶች ያመጣልናል። ኤንኤስኤስ 12 የሚለውን ነው የምንመርጠው። ኤንኤስኤስ 1257E የሚለውን እንመርጣለን። ይህ ትክክለኛው የኢትዮሳትን ቻናሎች የምናገኝበት ሳተላይት ነው ማለት ነው። ስለዚህ እሱን እንመርጣለን። እሱን ከመረጥን በኋላ ቀጥታ ወርታችን ስንወርድ ትራንስፖንደር አለ። ትራንስፖንደር ማለት የተለያዩ ቻናሎች የሚገኙባቸው የሳተላይት ቲፒ ነምበሮች ወይንም ደግሞ የተለያዩ ቁጥሮች ናቸው። ስለዚህ እነኚህን ቁጥሮች ማናቃቸው ከሆነ አንድ ባንድ ለእያንዳንዱ ለኢትዮጵያ ቻናሎች ሊሆን ይችላል፣ ለተለያዩ ቻናሎች እያንዳንዱን ቁጥር በቃል መያዝ አስቸጋሪ ነው የሚሆነው። ስለዚህ ቁጥር ሳናስገባ በቀላሉ ሁሉንም ቻናሎች የምናገኝበትን መንገድ ስለሆነ የምናየው ቀጥታ እሱን እናልፈውና ወርታች ስንወርድ እዚህ ጋር እንደምታዩት ኤልኤንቢ የሚል አለ። ኤልኤንቢ ማለት ከሳተላይት ዲሻችን ቀጥታ ወደ ሪሲቨራችን የሚመጣው ገመድ ነው። እንግዲህ በአንድ ዲሽ ላይ የተለያዩ ከአንድ በላይ የተለያዩ ሳተላይቶችን ልንጠቀም እንችላለን። ለምሳሌ ኢትዮሳትን፣ ናይልሳትን፣ ያሳትን፣ የኳስ ሳተላይት፣ የተለያዩ የአረብ ሀገር ቻናሎች ያለባቸውን ሳተላይቶች በአንድ ሰዓት ላይ 2 አናት አድርገን ወይ 3 አናት አድርገን ልንጠቀም እንችላለን። ስለዚህ እዚህ ጋር ምንድነው የሚለን? ገመድ የትኛው ነው ለኢትዮሳት የምትጠቀሙት ገመድ የትኛውን ነው የሚለውን ነው የሚያስመርጠን። ምን እናደርጋለን? ከታች ስትሪንግዝ እና ኳሊቲ የሚል አለ። ሁለቱም ቁጥሩ ከ50% መብለጡን ማረጋገጥ አለብን። 50% ወይንም ከ50% በላይ ካልሆነ፣ ለምሳሌ እዚህ ጋር እንደምታዩት አሁን ስትሪንግዙ አለ፣ ኳሊቲው ግን 0 ነው። ስለዚህ ይሄ ትክክለኛው የኢትዮሳት ገመድ አይደለም ማለት ነው። ወደ ጎን እነካለን። አሁንም እንደዛው ነው። ወደ ጎን እነካለን። አሁንም ተመሳሳይ ነው። እንነካለን። አሁንም ያው ነው። እንነካለን። እንደዚህ እያደረግን እያሳለፍን ትክክለኛው ላይ እስኪመጣ ድረስ እንጠብቃለን። እዚህ ጋር እንደምታዩት አሁን ኤልኤንቢ2 ላይ ሳረገው በቀላሉ ራሱ አምጥቶልኛል ማለት ነው። ስለዚህ ምን አደርጋለሁ? ወደ ታች ወርድና ስታርት ሰርች ምትላለች፣ ከጎን ሳተላይት ይላል። ስለዚህ ይህንን ወዴት መቀየር አለብን? ቀጥታ ወደ ጎን እንነካና ብላይንድ ሰርች እንለዋለን። ብላይንድ ሰርች ማለት ቁጥሮችን ራሱ በኢትዮሳት ስር ያሉ ቁጥሮችን እያንዳንዱን አዲስ የመጡትን ከዚህ በፊትም የነበሩትን ሀገር ውስጥ ያሉትን ከሀገር ውጭ ያሉትን እያንዳንዱን ትራንስፖንደር ቁጥር ራሱ ፈልጎ ራሱ ሁሉንም ቻናል እንዲያስገባልን የተቀመጠ ነው። ብላይንድ ሰርች ይባላል። እሱ ላይ ካረግን በኋላ ኦኬ እንለዋለን ማለት ነው።
አሁን ቀጥታ ቲፒ ሰርች ይልና ቁጥሮቹን ነው ይፈልገው። በኢትዮሳት ስር ወይንም በኤንኤስኤስ 12 ስር ያሉ የተለያዩ ቁጥሮችን የቻናሎችን የያዙ ቁጥሮችን ራሱ ፈልጎ ያገኝልናል። ያንን ሲጨርስ ቀጥታ በቁጥሮቹ ስር ያሉ ቻናሎችን ደግሞ ማስገባት ይጀምራል ማለት ነው። ይሄ ትንሽ ሰዓት ሊፈጅ ይችላል፣ እንጠብቀዋለን። እንግዲህ አሁን ሰርች አድርጎ አስገብቶ ጨርሶልናል ቻናላችንን። ከዚህ በኋላ ኤግዚት ምትለዋን ከሪሞታችን ላይ ነክተን በቀላሉ ምንፈልገውን ቻናል እየከፈትን ማየት እንችላለን ማለት ነው። እንግዲህ ኤግዚት ምትለዋን ሪሞታችን ላይ በመንካት በቀላሉ ቻናሎቹን ደርድረን እንጠቀማለን። ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስላል። ለዛሬ ያየነው እንግዲህ ኢትዮሳትን እንዴት አድርገን ሱፐር ማክስ ሪሲቨር ላይ እንሞላለን የሚለውን ነው። ቪዲዮአችን ከተመቻችሁ ላይክ ማድረግ እንዳትረሱ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። አስተያየት ካላችሁ ኮሜንት ላይ ጻፉልን። እንዲሁም ሌላ እንድናሳያችሁ የምትፈልጉት ትምህርት ካለ ኮሜንት ላይ ጻፉልን። ስለተከታተላችሁን እናመሰግናለን። መልካም ጊዜ